ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን በደማችን ውስጥ ከፍተኛ የሆነ ኮሌስትሮል ካለብን ያንን ኮሌስትሮል ለመቀነስ የሚረዱን የምግብ አይነቶች ነው የምንነግራችሁ። ከዚህ ቪዲዮ የሚጠቅም ነገር ነው የምታገኙት። እስከመጨረሻው ተከታተሉ። ቻናላችንን ላይክ፣ ሰብስክራይብ ማድረግ አትርሱ። እንግዲህ ኮሌስትሮል ለሰውነታችን በጣም የሚጠቅም ነገር ነው። ሰውነታችን ራሱ ያመርተዋል፣ እንዲሁም ደግሞ ከምግብም እናገኛለን ማለት ነው። ጤናማ የአመጋገብ ስርዓት የማንከተል ከሆነና ጤናማ ያልሆኑ ፋት የምናበዛ ከሆነ በደማችን ውስጥ ያለ ኮሌስትሮል በጣም ይጨምራል። ይህ ከጨመረ ደግሞ ለተለያዩ የልብ ህመሞችና ለኮሌስትሮል የመጋለጥ እድላችን ከፍ ያለ ነው የሚሆነው ማለት ነው። ጠቃሚና መጥፎ የሆነ ኮሌስትሮል አይነቶች አሉ። ኤችዲኤል እና ኤልዲኤል የሚባለው ማለት ነው። እንዲበዛ የማይፈለገው ኤልዲኤል ወይም መጥፎ ኮሌስትሮል የሚባለው ነው እና ይሄ ኤልዲኤል የሚባለው ኮሌስትሮል በደማችን ውስጥ በዝቶ ከተገኘ ለምሳሌ የአጃን በመጠቀም እንዲቀንስ ማድረግ እንችላለን። አመጋገባችን ላይ ቅባት ነገር ሳናበዛበት አጃን ውስጡ የተለያዩ ማጣፈጫዎችን ጨምረን ከተለያዩ ፍራፍሬዎች ጋር አድርገን አጃን ብንጠቀመው ኮሌስትሮላችንን ባላንስ ለማድረግ ይረዳናል ማለት ነው። እንደዚሁ አቮካዶም በመጠኑ ሳናበዛ ብንጠቀም ባላንስ ለማድረግ ይረዳናል። የተለያዩ ለምሳሌ እነ አልመንድንም እንደዚሁ በመጠኑ ሳናበዛ አመጋገባችን ላይ ብናካትት ኮሌስትሮላችንን ለመቆጣጠር ይረዳናል። እንዲሁ የተለያዩ ጥራጥሬ አይነቶች እነ ባቄላን፣ ሽምብራን፣ አደንጓሬ የምንላቸውን ነገሮች አመጋገባችን ላይ ብናካትት ይሄ ሶሊብል የሚባለውን የፋይበር አይነት ነው በውስጣቸው የያዙትና ኮሌስትሮላችንን ለመቆጣጠር ወይም ባላንስ ለማድረግ ይረዳናል። ሌላ ኦሊቭ ኦይል ነው። ኦሊቭ ኦይል እንደዚሁ ኮሌስትሮልን ባላንስ ለማድረግ ይረዳናል። ሄልዚ የሚባል የፋት አይነት ነው። አመጋገባችን ላይ ስናካትተው ኮሌስትሮል ኤልዲኤል የሚባለውን ኮሌስትሮል ለመቀነስና አጠቃላይ ኮሌስትሮላችንን ወይም ቶታል ኮሌስትሮል ባላንስ ለማድረግ ይረዳናል ማለት ነው። እንዲሁ አሳን ብንጠቀም ተልባን፣ ሰሊጥን አመጋገባችን ላይ ብናካትት፣ አረንጓዴ ቅጠላቅጠሎችን ብናካትት፣ እንዲሁ አትክልትና ፍራፍሬዎችን ብናካትት ኮሌስትሮላችንን ለመቀነስ ነው የሚረዳን። ተልባ በጣም ኮሌስትሮልን ለመቀነስ እንዲሁም ለመቆጣጠር ባላንስ ለማድረግ በጣም እንደሚረዳ ብዙ ጥናቶች ያሳያሉና ጤናማ የሆነ አመጋገብን በመከተል ሁሉም ነገር ደግሞ ሲበዛ መጥፎ ነው፣ ልክ አለው። በመጠኑ አመጋገባችን ላይ ጤናማ ምግቦችን በማካተት ኮሌስትሮላችንን ባላንስ ማድረግ ወይም ማውረድ እንዲወርድ ማድረግ እንችላለን ማለት ነው። በደማችን ውስጥ ኤልዲኤል ወይም ባድ ኮሌስትሮል ከፍ ካለ እሱን እነዚህ ምግቦች በመጠቀም በመቀነስ እንዲሁም ደግሞ ባላንስ በማድረግ ለኮሌስትሮል በሽታ እንዳንጋለጥ እነዚህን ምግቦች አመጋገባችን ላይ በማካተት ራሳችንን ከተለያዩ ከልብ ጋር ለተያዙ የጤና ችግሮችና ለስትሮክ ተጋላጭ እንዳንሆን ማድረግ ይኖርብናል። ጤናችን ሀብታችን ነው። ቀድመን ራሳችንን ከተለያዩ በሽታዎች መከላከል ይኖርብናል ማለት ነው። የዚህ ቻናል ዋና ዓላማም የተለያዩ ከጤና ጋር የተያዙ ጠቃሚ መረጃዎችን ለእናንተ በማቀበል ራሳችሁን ቀድማችሁ ከተለያዩ በሽታዎች እንድትጠብቁ ማድረግ ነውና ቻናላችንን ተከታተሉት። በባለሙያዎች በሳይንስ የተረጋገጡ መረጃ ነው የሚቀርብላችሁና ቻናላችንን አበረታቱልን፣ አሳድጉልን። ቻው፣ ሰላም ሁኑ።